የዓለም ዜና ያቀረበው ታምራት ዲንሳ ነበረ። ወደሚቀጥለው ዘገባ እንሻገራለን። በካሜሮን በሚካሄደው የአፍሪካ ዋንጫ የሚሳተፈው የኢትዮጵያ ብሔራዊ ቡድን ነገ እሁድ የመጀመሪያ ጨዋታውን ያደርጋል። ዋሊያዎቹ ወደ ካሜሮን ከተጓዙ ሰነባብተዋል። ሃይማኖት ጥሩነህ በሚከተለው ዘገባ የብሔራዊ ቡድኑን ዝግጅትና ተያያዥ ጉዳዮች ትቃኛለች። ይህን ይመስላል። ይህ ዋሊያዎች ከያውንዴ ከልምምድ መልስ የሚያሰሙት ዜማ ነው። የኢትዮጵያ ብሔራዊ ቡድን በሚገኝበት ምድብ ሀ በነገው ዕለት ከሚገጥመው ኬፕ ቨርዲን ጨምሮ የሚጋጠማቸውን ቡድኖች ለማስተናገድ በተሟላ ዝግጅት ላይም እንደሚገኝ ከስፍራው ያገኘነው መረጃ ያመለክታል። ሆኖም ብሔራዊ ቡድኑ በሜዳ ላይ ብቻም ሳይሆን ከሜዳም ውጪ በወቅታዊው የኢትዮጵያ ሁኔታ ጋር ተያይዞ የተለያዩ ጫናዎች ሊኖሩበት እንደሚችሉ የተለያዩ አስተያየቶች ይሰነዘራሉ። ሆኖም ግን የዋሊያዎቹ ዋና አሰልጣኝ ውበቱ አባተ ቡድናቸው ኢትዮጵያን በአፍሪካ ዋንጫ ለመወከል በጥሩ ዝግጅት በአንድነት መንፈስ የተዘጋጀ መሆኑን ገልጸዋል። እኛ ሀገር ካለው አሁን የፖለቲካ ሁኔታ እግር ኳሱን ከፈለገው ጋር አያይዞ የራሱን አስተያየት ሊሰጥ የሚችል ሰው ሊኖር ይችላል። ቲሙ ጋር ግን ያለው ነገር እሱ በፍጹም ያ አይደለም። ብሔራዊ ቡድኑ በትክክልም የኢትዮጵያ ትክክለኛ ማሳያ ነው። በቃ ኢትዮጵያ ነው ሪፕሬዘንት የሚያደርገው፣ የምንወክለው ኢትዮጵያ ነው። በቃ ኢትዮጵያ እዚህ ያለው ኢትዮጵያዊ ነው። ስለዚህ እንደውም የበለጠ ያጠነክረናል። ብሔራዊ ቡድኑ በማጣሪያው በአፍሪካ ዋንጫ ላይ ለመቅረብ አስቸጋሪ የሆኑ መንገዶችን በማለፍ በመጨረሻም በአፍሪካ ዋንጫ ላይ መቅረብ መቻሉን የገለጹት የዋሊያዎቹ ዋና አሰልጣኝ ውበቱ ቡድኑን እንደ ቡድን ለመስራት ብዙ ስራዎች መሰራታቸውን ገልጸዋል። ኢትዮጵያም በዚህ ወቅት ላይ በአፍሪካ ዋንጫ ላይ መቅረብ መቻሏም ከምን ጊዜውም በላይ አስፈላጊ ነበርም ይላሉ አሰልጣኙ። እንቅስቃሴያቸው ላይ የምትመለከችው ነገር፣ ዝማሪያቸው አብሮ ሲሆኑ የምትመለከችው ነገር ኢትዮጵያ እንደዛ እንደሆነች ነው የሚያሳየው፣ አንድ እንደሆነ ነው የሚያሳየው። ስለዚህ ብዙ ነን ግን አንድ ነን። አሁንም እዚህ መድረክ ላይ ያለ ነው በከባድ ሁኔታ ውስጥ ነው የመጣ ነው። ለኛ ትልቅ ድል ነው። እውነት ለመናገር ኢትዮጵያ ከመቼውም ጊዜ በላይ በዚህ አፍሪካ ዋንጫ ላይ መገኘቱ የሀገራችንን ኢሜጅ ሊያጎላ በሚችል ተዘጋጅተናል። የዘንድሮው የአፍሪካ ዋንጫ ውድድር መርሃ ግብር ወደ ሌላ ጊዜ ይራዘማል የሚባሉ ስጋቶች የነበሩ ቢሆንም የኢትዮጵያ ብሔራዊ ቡድን ከ24ቱ ተሳታፊ ሀገራት ቀድሞ ያውንዴ በመግባት የዘንድሮውን የአፍሪካ ዋንጫ እውንነት አረጋግጧል። ቡድኑ ወደ ያውንዴም ቀድሞ ለማምራቱም በርካታ የወዳጅነት የአቋም መለኪያ ጨዋታዎችን ለማግኘት አቅዶ የነበረ ቢሆንም ከኮቪድ-19 ወረርሽኝ መባባስ ጋር ተያይዞ እቅዱ ባይሳካለትም ከሱዳን ብሔራዊ ቡድን ጋር ግን የመጫወት እድሉን አግኝቷል። በዚሁም ጨዋታ የኢትዮጵያ ብሔራዊ ቡድን 3-2 በሆነ ውጤት ማሸነፍ የቻለ ሲሆን ለብሔራዊ ቡድኑም የቀድሞ የመቀሌ ሰባ እንደርታ ተጫዋቹና በአሁኑ ሰዓትም በቅዱስ ጊዮርጊስ ውስጥ የሚጫወተው አማኑኤል ገብረ ሚካኤል 2 ጎሎችን ማስቆጠር ችሎ ነበር። ተጫዋቹ ወደ ብሔራዊ ቡድኑ መቀላቀሉ በአንዳንድ ወገኖች ዘንድ ጥያቄ አስነስቶ እንደነበረ በአማርኛ ቋንቋ የሚዘጋጀው ሶከር ኢትዮጵያ የስፖርት ድረገጽ አዘጋጅ ሚካኤል ለገሰ ለዲደብሊው ተናግሯል። በሊጉ በዘንድሮ ድራማ አማኑኤል ብዙ ጎሎችን አላስቆጠረም፣ ለምን ተመረጠ እያሉ ጥያቄዎችን ሲያነሱ ግን አሰልጣኝ ውበቱ አባተ ይህኛውን ጥያቄ ወደ ጎን ብሎ ተጫዋቹን መረጠው። ከሱዳን ብሔራዊ ቡድን ጋር የአቋም መፈተሻ ጨዋታ አድርገን 3-2 ስናሸንፍ ደግሞ 2 ግቦች አማኑኤል አስቆጥሮ አሸነፈ። የብሔራዊ ቡድኑ ምርጫም በተጫዋቾቹ ችሎታ እንጂ በብሔራቸው አለመሆኑን ጋዜጠኛ ሚካኤል አመልክቷል። መቀሌ ክለብ አሁን ፋንክሽን እያደረገ አይደለም። በሊጉ በእግር ኳሱ ሀገራችን እግር ኳስ በአካባቢያቸው የሚገኙ ክለብ ፋንክሽን ባያደርግም በፌዴሬሽኑ መልካም ፈቃድ በሌሎች ክለቦች እንዲጫወቱ ተደርጓል እና የተለያዩ ክለቦች ውስጥ አሁን እየተጫወቱ ነው የሚገኙት እንደምንመለከተው እና የኮታም ጉዳይም ስላልሆነ ከመቀሌ 4 አማራ 3 እየተባለ የሚመረጥ ተጫዋችም ስለሌለ ዋናውን ብቃትም ስለሆነ የሚታየው የኛው ቲም ስፕሪትም ደግሞ ከኮቺንግ ስታፉ ጀምሮ ከትጥቅ ያዡ ድረስ ያለ ጉዳይም ስለሆነ
ይሄኛው ነገር ምንም ቡድኑ ላይ የሚነሳ ነገር አይመስለኝም። ኢትዮጵያን ከ31 ዓመታት ቆይታ በኋላ ወደ አፍሪካ ዋንጫ መድረክ የመለሷት የቀድሞ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ የነበሩትና በአሁኑ ሰዓትም በኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ አባልና የቴክኒክ ኮሚቴ ሰብሳቢ የሆኑት አሰልጣኝ ሰውነት ቢሻው ቡድኑ የተቀናጀ የቴክኒክ ችግሮችን ለመፍታት ስራዎችን ሲሰራ መቆየቱን በመጥቀስ በተለይም አሁን ላይ ካለው ወቅታዊው የሀገራችን ሁኔታ ጋር በተያያዘ በቡድኑ ውስጥ ምንም አይነት የብሔር ጉዳይ በጭራሽ ቦታ የሚሰጠው አለመሆኑን አጠንክረው ተናግረዋል። ኢትዮጵያን በሚወክሉበት ጊዜ የመጡበት ብሔር ምንም የሚባላቸው የዛ አይነትም ስሜት ያላቸው ልጆችም እንጂ አይደሉም። አንድነቷ ነው የሚናገረው። በእግር ኳሱ ትልቅ ቦታ ደረጃ ላይ እንድደርስ ነው የሚያስበው። እኔ አንድና አንድ የኢትዮጵያ ብሔራዊ ቡድን አሰልጣኝ ነኝ። የኢትዮጵያን ሕዝብ ማስደሰት ነው ዓላማዬ። እኔ ፖለቲከኛ አይደለሁም። ስለዚህ ይሄ አሁን በናሽናል ቲሙ ደረጃ እዚህ አይነት ሁኔታ በጭራሽ የለም። በሚሊዮኖች የሚቆጠሩ አይኖችም ከነገው ምሽት ጀምሮ ዋሊያዎች በያውንዴ የሚያደርጉትን የአፍሪካ ዋንጫ ተጋድሎ ለመመልከት በጉጉት እየተጠባበቁ ይገኛሉ። በተለይም እዚህ ፓሪስ የሚገኙ ኢትዮጵያውያን የቀድሞውን የኢትዮጵያ ብሔራዊ ቡድን ተጫዋች ግርማ ሳህሌን ጨምሮ ብሔራዊ ቡድናቸውን ለመደገፍ ከመቼውም ጊዜ ይበልጥ በአንድነት ተሰብስበው ውድድሩን ለመመልከት መዘጋጀታቸውንም ለዲደብሊው ገልጸዋል። መጀመሪያ ደረጃ እኛ ኢትዮጵያ ማሊያ ለብሰን በምንጫወትበት ጊዜ ራሱ የኢትዮጵያ መዝሙር በሚዘመርበት ጊዜ ልባችን ውስጥ ያለው ስሜት ምን ያህል ደስታ እንደሚሰማኝ ልነግርሽ አልችልም። በዛን ወቅት ነው ማለት እና እነዚህም ልጆች ደግሞ አሁን በእርግጠኝነት ነው አገራቸውን ወክለው እንደሚጫወቱ መሆናቸው ስለሚያምኑና ለዘር ባይሆን ነፃ ሆነ እዛ የሚተሰባስ ያ የሚወራበት መድረክ የለም እና ያቺ ባንዲራ ስትውለበለብ በቃ 130 ሚሊዮን ህዝብ ነው የወከልኩት ብሎ ነው የሚያስብ እና ያንን ደግሞ እኛ ከኢትዮጵያኖች በጣም የተሰባሰቡ ባሉበት ሰዓት ኢትዮጵያ ማሊያ ለብሰን እኛ በያለንበት በሞራልም በፋይናንስም የኢትዮጵያ ቡድን ለመደገፍ በዝግጅት ላይ ነው የምንገኘው። ስሜ ሚኪያስ ገብረ ሚካኤል ይባላል። የምኖረው ፓሪስ ከተማ ነው። ከዚህ በፊት እንደነበረው ሳይሆን ወደ ስፖርት ሲመጣ ሁላችንም የተለያየ የአመለካከት ያለን ሰዎች አንድ ሆነን በዚህ ሰዓት ደግሞ የኢትዮጵያ ውድ ልጆች ደግሞ ኢትዮጵያን ወክለው በአፍሪካ ዋንጫ በሚሳተፉበት ጊዜ ኢትዮጵያዊነትን ይዘው ስለሚሄዱ እኛም እዚህ በተለይ ውድ የሚደረገውን የመጀመሪያው መክፈቻውን ጨዋታ ተሰብስበን የምናይበት አጋጣሚ ይፈጠራል ብዬ ገምታለሁ። አበባ ሰፋ ባላለሁኝ ፈረንሳይ ፓሪስ ውስጥ ነው የምኖረው። በእርግጥ እኛም ብዙ የአፍሪካዊ ጓደኞች አሉ። ኢትዮጵያ ባለው ጦርነት ያው ብዙን ጊዜ እውነቱን ልናስረዳቸው እንሞክራለን እና አሁን በተለይ ኢትዮጵያ በስፖርት ደረጃ ደግሞ ያው ስፖርት አንድ የሰላም መግለጫ መንገድ ስለሆነ እዚህ በመድረሷ አንገታችንን ቀና አድርገን እና በኩራት ከነሱ ጋራም ለመወያየት እንችላለን እና ይሄንንም እድል ስለሰጡን የኢትዮጵያ ተጫዋቾችን እናመሰግናቸዋለን። እንግዲህ ያው እዚህ እንደሚሉት ሀገራቸው ቡድናቸውን ሲደግፉ አሌሌ ብለው ነው የሚሉት። እኛም እንግዲህ አሌ ዋሌ እንላለን። እንግዲህ በርቱ። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ። አድማጮቻችን የዕለተ ቅዳሜ ስርጭታችን እንደቀጠለ ነው። ከዓለም ዜናው እንዳዳመጣችሁት በኢትዮጵያ የመጀመሪያው የፊልድ ማርሻል ወታደራዊ ማዕረግ በዛሬው ዕለት ለኢትዮጵያ ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ተሰጥቷል። ጀነራል ብርሃኑ ጁላ እንግዲህ ከዚህ በኋላ የፊልድ ማርሻል የሚል ማዕረግ ይኖራቸዋል ማለት ነው። ዛሬ የኢትዮጵያ መከላከያ ሰራዊት በፌስቡክ ገጹ ሹመት የተሰጣቸውን ወታደራዊ መኮንኖች ዝርዝር አቅርቧል። ከተሰጣቸው መካከል 4 ሙሉ ጀነራሎች ተሾመዋል። ሌተናል ጀነራል አበባው ታደሰ ሙሉ ጀነራል ከሆኑት መካከል ይገኙበታል። ከዚህ በተጨማሪ ደግሞ ሌተናል ጀነራል ባጫ ደበሌ፣ ሌተናል ጀነራል ሐሰን ኢብራሂም፣ ሌተናል ጀነራል ጌታቸው ጉዲና ሙሉ ጀነራል ከሆኑት መካከል ይገኙበታል ማለት ነው። ስለዚህ 4ቱ ሙሉ ጀነራሎች ሆነዋል። ከዚህ በተጨማሪ 14 ሉቴናንት ጀነራሎች፣ 24 ሜጀር ጀነራሎች፣ 58 ብርጋዴር ጀነራሎች ተሾመዋል ዛሬ
ይፋ በሆነው የኢትዮጵያ መንግስት ሹመት ማለት ነው በጠቅላይ ሚኒስትር አብይ አህመድ አቅራቢነት የኢትዮጵያ ርዕሰ ብሔር ወይም ደግሞ የኢትዮጵያ ፕሬዝደንት ሳህለወርቅ ዘውዴ ለተሿሚዎቹ የወታደራዊ መኮንኖች ማዕረግ አልብሰዋል። ከዚህ በተጨማሪ ትናንትና በኢትዮጵያ ፖለቲካ ላይ አዳዲስ ለውጦች ተከስተዋል። የኢትዮጵያ መንግስት የቀድሞው የህወሓት መሪና አንጋፋ አባል አቶ ስብሃት ነጋ፣ የኦሮሞ ፌዴራሊስት ኮንግረስ አመራሮች የሆኑት አቶ ጃዋር መሐመድ እንደዚሁም እነ አቶ እስክንድር ነጋ ከእስር እንዲፈቱ መወሰኑን አስታውቋል። የኢትዮጵያ የመንግስት ኮሚኒኬሽን አገልግሎት ትናንት ማምሻውን በሰጠው መግለጫ ለተሻለ ፖለቲካዊ ምህዳር ሲባል የተወሰኑ እስረኞችን መንግስት መፍታቱን ገልጿል። ለ1 ዓመት ከ6 ወር ገደማ በእስር ላይ የቆዩት የባልደራስ ለእውነተኛ ዴሞክራሲ አመራሮች አቶ እስክንድር ነጋና አቶ ስንታየው ቸኮል ከእስር ተፈተዋል። ፖለቲከኞቹ ዛሬ ከፓርቲያቸው አባላት ጋር መገናኘታቸውንም ዶይቼ ቬለ አረጋግጧል። ከዚህ በተጨማሪ ደግሞ የኦሮሞ ፌዴራሊስት ኮንግረስ አመራር የሆኑት አቶ ጃዋር መሐመድ፣ አቶ በቀለ ገርባና አቶ ደጀኔ ጣፋ ከተፈቱ መካከል ይገኙበታል። አብዛኞቹ ፖለቲከኞች የታሰሩት ድምፃዊ ሃጫሉ ሁንዴሳ ሰኔ 2012 ዓ.ም ከተገደለ በኋላ የተቀሰቀሰውን ሁከት ተከትሎ ነው። ለ18 ወራት ገደማ እንግዲህ በእስር ላይ ቆይተዋል ማለት ነው። የኢትዮጵያ መንግስት በአቶ ጃዋር መሐመድ መዝገብ የተከሰሱ እንደዚሁም ደግሞ በአቶ እስክንድር ነጋ የክስ መዝገብ የተካተቱ በሙሉ እንደሚፈቱ ትናንት ይፋ ባደረገው መግለጫ አስታውቋል። የሰሜን ኢትዮጵያ ጦርነት በጥቅምት 2013 ከተጀመረ በኋላ የታሰሩት የህዝባዊ ወያነ ሓርነት ትግራይ ህወሓት 6 ከፍተኛ አመራሮችም እንደዚሁ እንዲፈቱ ተወስኗል። በውሳኔው መሰረት ከህወሓት መስራቾች መካከል አንዱ የሆኑት አቶ ስብሃት ነጋ ከእስር ይፈታሉ። ወይዘሮ ቅዱሳን ነጋ፣ አቶ አባይ ወልዱ፣ አቶ አባዲ ዘሙ፣ ወይዘሮ ሙሉ ገብረ እግዚአብሔርና አቶ ኪሮስ ሃጎስ በምህረት እንደሚፈቱ የኢትዮጵያ መንግስት አስታውቋል። የኢትዮጵያ መንግስት ለእስረኞቹ የተሰጠው ምህረት ከዚህ በፊት በተፈጸመ ጥፋት የታሰሩትንም ሆነ በቅርቡ ከተፈጠረው ጦርነት ጋር በተያያዘ የታሰሩትን ይጨምራል ብሏል።